ለቻናሉ አዲስ ከሆኑ ሰብስክራይብ ማድረጉን እንዳይረሱ። ጃክ ሪፐር በ1888 በእንግሊዝ ለንደን ውስጥና በአካባቢው በድህነት በተሞላው የዋይት ቺፔል አውራጃ ውስጥና አካባቢው ማንነቱ ያልታወቀ ተከታታይ ገዳይ ነበር። በሁለቱም የወንጀል ጉዳዮች መዝገቦችና በወቅቱ በነበሩት የጋዜጠኝነት ዘገባዎች ገዳዩ ዋይት ቺፔል ገዳይና የቆዳ መሸፈኛ ተብሎ ይጠራ ነበር። በተለምዶ ለጃክ ዘ ሪፐር የተሰነዘሩ ጥቃቶች በዝሙት አዳሪነት የሚሰሩና የሚኖሩ ሴቶችን ያሳተፈ፣ በለንደን የምስራቅ ጫፍ በሚገኝ ድሆች ውስጥ የሆድ ቁርጠት ከመደረጉ በፊት ጉሮሯቸው ተቆራርጧል። ቢያንስ ከ3 ተጎጂዎች የውስጥ አካላት መወገዳቸው ገዳዩ የተወሰነ የአናቶሚ ወይም የቀዶ ጥገና እውቀት እንዳለው ግምታዊ ግምት አስከትሏል። ግድያዎቹ እርስ በርስ የተያዙ ናቸው የሚል ወሬ በመስከረምና በጥቅምት 1888 ተጠናክሮ የቀጠለ ሲሆን በርካታ ደብዳቤዎች በመገናኛ ብዙሃንና በስኮትላንድ ያርድ ገዳዩ እንደሆነ ከሚናገሩ ብዙዎች ሰዎች ደርሰውበታል። ጃክ ዘ ሪፐር በሚለው ስም የመጣው ገዳይ ነኝ ብሎ በሚናገረው ሰው በጻፈው ውድ አለቃ ደብዳቤ ውስጥ ሲሆን በፕሬስ ተሰራጭቶ ደብዳቤው ውሸት እንደሆነ በሰፊው ይታመናል እና በጋዜጠኞች የተጻፈው በታሪኩ ላይ ያለው ፍላጎት ለማሳደግና የጋዜጦቻቸውን ስርጭት ለመጨመር ሊሆን ይችላል። ሌላው ከገሃነም የመጣ ደብዳቤ በዋይት ቺፔል የክትትል ኮሚቴ አባል ጆርጅ ሉክ የተቀበለ ሲሆን ግማሽ የሰው ኩላሊት ይዞ መጣ። ይህም ከተጎጂዎች አንዱ የተወሰደ ነው ተብሏል። ህዝቡ ጃክ ዘ ሪፐር በመባል የሚታወቀው አንድ ተከታታይ ገዳይ መኖሩን ማመን ጀመረ። በዋናነት የግድያዎቹ እጅግ በጣም ጨካኝ ባህሪና በወንጀሎቹ ሰፊ የሚዲያ ሽፋን ስላለው ሰፊ የጋዜጣ ሽፋን በሪፐር ላይ ዘላቂ ዓለም አቀፍ እውቅና ተሰጥቷቸዋል። እናም አፈ ታሪኩ ተጠናከረ። በ1888 እና በ1891 መካከል በዋይት ቺፔል እና ስታፕልፊልድስ ውስጥ በተፈጸሙ ተከታታይ 11 ጭካኝ ግድያዎች ላይ የፖሊስ ምርመራ ሁሉም ግድያዎች በ1888 ግድያዎች ጋር በማያሻማ ሁኔታ ማገናኘት አልቻለም። 5 ተጎጂዎች ሜሪ ኦን ኒኮላስ፣ አኒ ቻፕማን፣ ኤሊዛቤት ስትራይድ፣ ካትሪን ኤድዋርድሰን እና ሜሪ ጄን ኬሊ ቀኖኖ 5 በመባል ይታወቃሉ። እናም ከኦገስት 31 እስከ ህዳር 9 ቀን 1888 ድረስ የፈጸሙት ግድያ ብዙውን ጊዜ በጣም የተያዙ እንደሆኑ ይቆጠራል። ግድያዎቹ ፈጽመው አልተፈቱም። እናም እነዚህን ወንጀሎች የሚመለከቱ አፈ ታሪኮች የታሪካዊ ምርምር ታሪክና የውሸት ታሪክ ጥምረት ሆነዋል። ይህም የህዝቡ አስተሳሰብ እስከ ዛሬ ድረስ ይያያዛል።